እንደ ምክትል ስራ አስኪያጅ በርኒን ሬን ወደ ቤቱ ሆንግ ኮንግ በ3 ወራት አንድ ጊዜ ብቻ ነው የሚመላለሰው። አሁን በጣም የሚነካኝ ነገር ልጄን የበዛ ሲያድግ ማየት እንዳልቻልኩ ነው። እርሱ በጣም ይናፍቀኛል። ብዙ ጊዜ ይደውልልኛል። ወደ ሆንግ ኮንግ በመመለስ ጊዜ ሁሉ ጊዜ ከኔ ጋር ይቆያል። አብረን ጊዜ ስናሳልፍ በጣም ደስ ይለኛል። ለቻናላችን አዲስ ከሆኑ ሳብስክራይብ በማድረግ ቤተሰብ ይሁኑ። የበርኒ ኃላፊነት የጥራት ቁጥጥር ነው። ስራው በጊዜ እንዲሄድ ማረጋገጥ። ነገር ግን ደህንነት ፈጽሞ የማይቀር ነገር ነው። ዛሬ ስራው እስከ ህንጻው ከፍተኛ ጫፍ ይወስደዋል። ጠዋት ነው፣ ነገር ግን ግንባታ አይጀመርም። ምክንያቱም እሱ ፈጽሞ አይቆምም። በዚህ ስፍራ ስራ 24 ሰዓት ለ7 ቀን ያለ እረፍት ይቀጥላል። እነዚህ የቀን ተረኛ ሰራተኞች ናቸው። ወደ ስራ መድረሳቸው ለደካማ ልብ አይደለም። ወደ ስራ መድረስ የሚቻለው በህንጻው ውጭ ላይ የተገጠመ ሊፍት ብቻ ነው። ከፍ እያሉ ሲመለከቱ ችግር ካልሆነበት በስተቀር እይታው አስደናቂ ነው። ከፍታ ይህን ሰው አያስፈራውም። ቸን ሹይ ፉ ከላይኛው ፎቅ ሰራተኞች በላይ እንኳን ይሰራል። 14 ሜትር ከፍ ብሎ እርሱ ፋቭኮ M900D ክሬን የሚቆጣጠር ኦፕሬተር ነው። ከኃይለኛዎቹ የሰማይ ጠቀስ ክሬኖች ደግሞ ፋቫን M900D ከኃይለኞቹ የሰማይ ጠቀስ ክሬኖች አንዱ ነው። ቸን ሹይ ፉ እና ክሬኑ ባይኖሩ ይህ 90 ፎቅ ሜጋ መዋቅር እስካሁን በመሬት ውስጥ ጉድጓድ ብቻ ይሆን ነበር። ምክንያቱም ግንባታ በብረት ይጀምራል። ብዙ ብረት። አንድ ፎቅ ብቻ ለመገንባት 650 ቶን ብረት ያስፈልጋል። ያ የ90 ዝሆኖች ክብደት ነው። ይህንን በ101 ፎቆች አባዙት። ከ65000 ቶን በላይ ብረት ይሆናል። ከኢፍል ታወር 10 ጊዜ የሚበልጥ ክብደት ማለት ነው። ህንጻው ከፍ እያለ ብረቱም ከፍ እያለ መሄድ አለበት። አሁን ግንባታው 400 ሜትር አልፏል። 91ኛው ፎቅ ላይ 10 ፎቆች ብቻ ከጫፍ ቀርተውታል። የመጨረሻዎቹ 10 ፎቆች ለመገንባት 6500 ቶን ብረት ከዚህ ወደዚያ መድረስ አለበት እና እዚያ ነው ቸን ሹይ ፉ የሚገባው። እሱና ከእሱ ጋር የሚሰሩ የክሬን አሽከርካሪዎች ከ400 ሜትር በላይ ብዙ ቶን የሚመዝኑ የብረት ጭነቶችን ወደ ላይ ያነሳሉ። ስራቸው ቀንና ሌሊት ያለ እረፍት ይቀጥላል። ማንም ቀድሞ አይወጣም። የዓለም የፋይናንስ ማዕከሉ እስካሁን ያስተዋወቁት ከሁሉም ትልቅ ፕሮጀክት ነው። ብዙ ጊዜ ስራችንን ጠዋት 6 ሰዓት እንሰራለን። ለምሳ ዳቦና ኑድልስ እንይዛለን። ብዙ 6 ሰዓት እንጨርሳለን። በአጠቃላይ 12 ሰዓት በቀን እንሰራለን። አሁን የፋይናንስ ማዕከሉ ከ90 ፎቆች በላይ ሲደርስ ቸን ሹዌፍ ስራውን በመቶዎች ሜትሮች በአየር ላይ ያከናውናል። ነገር ግን ግንባታው ሲጀምር እርሱ ከመንገድ ደረጃ በጥቂት ብቻ ከፍ ብሎ ይሰራ ነበር። ክሬኑም በህንጻው ቤዝመንት ተጣብቆ ነበር። ነገር ግን 250 ቶን የሚመዝን ክሬን እየገነባ ካለው ሰማይ ጠቀስ ህንጻ እንዴት ከፍ ብሎ ይቆያል? ይህ የኤም900ዲ ከሚያስደንቁ ባህሪያት አንዱ ነው። ይህ ሜጋ ክሬን ብቻ ትልቅ የብረት ንጥረ ነገሮች አያነሳም፣ ራሱንም ማንሳት ይችላል። ህንጻው እያደገ ሲሄድ ክሬኑም አብሮ ይወጣል። በኃይለኛ የሃይድሮሊክ ጀክሶች ማማውን በማንሳት እና አዲስ የማማ ክፍሎችን በመጨመር ይህን ለማድረግ እነዚያ ጀክሶች 250 ቶን የሚመዝን ክሬን ቀጥታ 40 ሜትር ወደ ላይ መግፋት አለባቸው።
ነገር ግን በእነዚያ ከፍታዎች ለመስራት ክሬን ብቻ ጠንካራ መሆን አይበቃም፣ ፈጣንና ብልህ መሆን አለበት። M900D ይህን ሁሉ በሙሉ ያሟላል። 32 ቶን ጭነት 400 ሜትር በደቂቃ 36 ሜትር በፍጥነት ማንሳት እነዚህ ክሬኖች አያስደነግጣችሁም? እውነቱን ለመናገር 400 ሜትር ለM900D የልጆች ጨዋታ ነው። የM900D መንጠቆ ከ750 ሜትር ረጅም የብረት ገመድ ላይ ይንጠለጠላል። ይህም 10 ጃምቦ ጀቶችን በርዝመት የሚያክል ነው እና ይህ ክሬን አእምሮ አለው። የመንቀሳቀሻ ስርዓቱ በመንጠቆ ላይ ጭነት ካልነበረ ያውቃል እና መንጠቆ በሙሉ ፍጥነት ወደ መሬት እንዲወርድ ፍቃድ ይሰጣል። ነገር ግን መንጠቆ ሙሉ ጭነት ሲይዝ ታሪኩ ይለያል። ሞተሩ ወደ ሙሉ ኃይል ይቀየራል እና ታላላቅ ብረቶች ቁራጮች በመቶዎች ሜትሮች ከመሬት በላይ ይጎተታል።